አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? ዛሬ በአዲስ ቪዲዮ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። አኩሪ አተር የጥራጥሬ አይነት ሲሆን በሺዎች ለሚቆጠሩ ዓመታት ሲመረት የነበረና አሁንም በብዛት እየተመረተ ያለ ሰብል ነው። አኩሪ አተር በፕሮቲን፣ ካርቦሃይድሬት፣ ፋይበር፣ አይረን፣ ማግኒዥየም፣ ካልሲየም፣ ቫይታሚን ኬ እና ቫይታሚን ቢ በለጸጉ ናቸው። የአኩሪ አተር መደበኛ ፍጆታ ከብዙ የጤና ጥቅሞች ጋር የተቆራኘ ነው። ለምሳሌ ለልብ ጤና፣ መጥፎ ኮሌስትሮልን በመቀነስ አስተዋጽኦ ያደርጋል። ለአጥንት ጤና፣ ካንሰርን የመከላከልና የመሳሰሉትን ለጤና አስተዋጽኦ ያደርጋል። አኩሪ አተር በሚያስደንቅ ሁኔታ ሁለገብ ምግብ ነው። ሌላው የአኩሪ አተር ጥቅሞች ደግሞ የምግብ ዘይት ለማዘጋጀት፣ ለከብት እርባታ ልክ እንደ መኖ ሆኖ ያገለግላል። በተጨማሪም በፋብሪካ ደረጃ ለወተት ምርት ያገለግላል። በዓለም ዙሪያ አኩሪ አተርን ዋና አምራቾች በመባል የሚታወቁት ሀገራቶች ዩናይትድ ስቴትስ፣ ብራዚል፣ አርጀንቲና፣ ቻይና እና ህንድ ሲሆኑ እነዚህ ሀገራቶች አንድ ላይ ሆነው በየዓመቱ በመቶ ሚሊዮኖች የሚቆጠሩ ሜትሪክ ቶን ያመርታሉ። አኩሪ አተር በሞቃታማ ወቅት የሚዘራ ሲሆን ከ3 እስከ 5 ወር ያህል ያስፈልገዋል። በተጨማሪም የፀሐይ ብርሃን፣ ለም የሆነ አፈር እና መካከለኛ ዝናብ ያስፈልገዋል። ስለ አኩሪ አተር ብዙ ነገር እንደተገነዘባችሁ እርግጠኛ ነኝ። ለዛሬው እዚህ ላይ እናበቃለን። በቀጣይ ጠቃሚ በሆነ በሌላ ቪዲዮ እስከምንገናኝ ቻናላችንን ሰብስክራይብ፣ ላይክ እያደረጋችሁ ቤተሰብ ይሁኑ።